Hi! Teenage story time. እንግዲህ እዚህ ጋር ምታያት ሲካ ትባላለች በባንኮክ ከተማ ውስጥ መስመር 23 ዓመት ወጣት ናት። እንግዲህ ታሪኩ ሲጀምር 2013 ላይ ነው። ያው እስካሁን ድረስ ቀጥሏል ታሪኩ ግን ሲካ እንግዲህ በአንድ ቪሌጅ ውስጥ የምትኖር ወይ ደግሞ በአንድ ውስጥ ሆነች እንደ ደብረዘይት ናዝሬት እንደምንላት ቪሌጅ ውስጥ የምትኖር አንድ ወጣት ነበረች። ሲካ ያው እኛ ስንጨነቅ ስንጠበብ የእምነት ተቋሞቻችን ጋር እንደምንሄደው እሷም ደግሞ ቡዲዝም የሚባል እምነት አለ ባንኮክ ውስጥ እንደምታውቁት እዛ ሄደች ገዳም ውስጥ መላለሳለች። ሲጨንቃት ሲከፋት ደስ ይላት ምናምን ትሄዳለች እዛ እና በምትመላለስበት ሰዓት የገዳሙ አስተዳዳሪ ያዩትና ቆንጆ ልጅ ናት ይላሉ ማለት ነው። ከዛ እሳቸው እንግዲህ በእምነትሽ ባለው ነገር ልርዳሽ በሚል ተልካሻ ምክንያት ከሲካ ጋር አንድ ላይ መታየት ይጀምራሉ። ከዛ በኋላ በደንብ መቀራረብ ሲጀምሩ ዴት ማድረግ ይጀምራሉ ማለት ነው። ሲካና የገዳሙ አስተዳዳሪ እንግዲህ በደንብ መተዋወቅ ይጀምራሉ። ሰው ከሲካ ጋር እንግዲህ ብዙ ጊዜ አንድ ላይ ማሳለፍ ሲጀምሩ ሲካ በእሳቸው ፍቅር ትላለች ማለት ነው። ከዛ በጣም ትወዳቸዋለች። ከእሳቸው ውጭ የምታስበው ምንም አይነት ነገር አይኖርም። እሳቸው እንግዲህ ይሄንን ነገር ሲያዩ በቃ እሷም ትወደኛለች በሚል ተልካሻ ምክንያት እንግዲህ ድጋሚ ይሄንን ብር ከሙዳ መጽዋት ላይ ያወጡ ለቤት ክራይሽ ለሾፒንግ እቺ ለጅሽ እያሉ ያወጡ ሰጣት ነበር። በጣም እሷም ደግሞ ደስተኛ ነበረች። እንደዚህ ተንከባክቧት የሚያውቅ የለም። በቃ በፍቅራቸው ሙተተት ትላለች ማለት ነው። ያው የገዳሙ አስተዳዳሪ መሪ ነበሩና ከሷ ውጪ ከሌላ ሰው ጋር በጣም እንደዚህ ያዩት ሴት ላይ ጆፊ ይጣሉ የሚፈልጉትን ያረጉላቸው ነበር። ይሄ ስትሰማ ሲካ ካሜሮ በላይ ሆነባትና ልቧ ይሰበራል፣ ትጎዳለች። እንዴት እያመንኳቸው እንደዚህ አይነት ነገር ይፈጽማሉ ብላ ትበሳጫለች ማለት ነው። ከዛ ሲካ ምን ታደርጋለች? ኦኬ ይሄንን ቦታ ለቅቄ መውጣት አለብኝ፣ ይሄ ቦታ ለኔ የሚሆን አይደለም ትልና ከአንድ ቦታ ወደ ሌላ ቦታ ትሄዳለች። ከአንድ ቪሌጅ ወደ ሌላ ቪሌጅ ትሄዳለች ማለት ነው። ያ ማለት ከአዲስ አበባ ደብረዘይት ወይ ደግሞ ከደብረዘይት አዲስ አበባ እንደማለት ነው። ከዛ ልክ እዛ ሙቭ እንዳደረገች ያው እሳቸው የቤት ኪራይ ከፍሏታል፣ ሾፒንግ ምናምን ብር ይችም ያችም እያሉ ብር የሚሰጧት ነበር። እሱ ስታጣ በቃ ይደብራታል፣ ዲፕሬሽን ውስጥ ትገባለች። ከዛ ሲካ ምን ማድረግ ትጀምራለች? ሀሳቦቿን ማምጣት ትጀምራለች። ሀሳቦቿ ምን አሏት? በቃ ሂጂና ከአንድ ገዳም ልክ እንደዚህ ከአንድ ገዳም አስተዳዳሪ ፍቅር ያዘኝ ትይና ያለውን ብር ትቀበያለሽ የሚል ሀሳብ ጭንቅላቷ ላይ ይመጣል። እሷም አላፈረችም። ያን ነገር ለማድረግ ትሞክርና ትሄድና ከገዳሙ አስተዳዳሪዎች ወይም ደግሞ የዛ ገዳም ባህታዊ ምንጭ ይባላል ገዳማያን ነው የሚባሉት ገዳማያን ምን ታደርጋለች? በፍቅር ወደኩኝ አበድኩኝ ትልና ከነሱ ጋር መሆን ትጀምራለች ማለት ነው። ከነሱ ጋር መሆን ስትጀምር እንግዲህ ሲካ የዋዛ አይደለችም ብያቸዋል ነበር። በቃ ያለውን ፎቶግራፍ ያለውን ቪዲዮ ከነሱ ጋር እንታሳልፈው